አልኩ እንዴ ማለት ቅድም ያሳየሽኝ ልብስ ቆንጆ ነው ማለት ነው ነው እንጂ እኔማ መንጣትሽ ጉድ ያጋጠመሽ ቆየ አልኩት ይገርማል ራያ የገባይ በጣም የሚባለው ነገር ለካ እውነት ነው ቆይ ለምን አይቀርብህም መንደርተኛውም ስለናንተ የሚያወራው ማስጠላት ነው ምን ላድርግ ብለህ ነው እኔም እኮ ጸቡን አልፈለኩትም እና መጠላቱን ካልፈለከው ለምን አርፋ አትቀመጥም አይ አንተ ወንድ አይደለው መቼስ ሊጣላይ ሲመጣ ዝም አለ ነው እሱስ ቢሆን ምን ያርግ በማይመጣ ነገር መጣህበት እሱስ ልክ ነህ ምን አላሸብርዬ ዛሬ እንኳን ባይ እንዴት እኮ እንደናፈቀኝ እስኪ ወጣ ልበል ምናልባት አይሆን ይሆናል ወሬነሽ አንቺ በይጠራራት ከብቶችን እኮ ላይ ብዬ ላያቸው እኮ ብዬ ነው ስለምን ሀብት ነው የምታወሪው አሁን አንተ ቻሰርኳቸው አይደለ አሰርካቸው እንደ እኔ እኮ ያልመጡ መስሎኝ ላያቸው ብዬ እኮ ነው እሺ ልጅቲቱ ከመምጣቷ ወዴት ሄዳ ነው? ልንቀሳቀስ መቀመጥ አልወድም ብላ ነው። እኔማ ወንድምሽ እስኪመጣ ጠብቂ ብያት ቆየ። ሀገሩን እንኳን በቅጡ አታውቀው። አይዳ ሂጅ ፈለግ ላርጋት እንጂ አይዳ እኮ ያተለማ አልቀመሰይ አስበሽ አታችሁ ወንድም ለሀገሩ አዲስ ነው ሀገሩ አዲስ መሆንሽን መናገር አይጠበቅብሽ አለባበስ ያስታውቃል ምን ነው ታለም በየት ጠፍተሽ ነው አይ እዚህ አካባቢ ነበር ዞር ብዬ ሰፈር እያየሁ ነበር እኔማ ከቤት ሳጣሽ ጊዜ እኮ ልፈልግሽ ብዬ መውጣቴ ነበር እህልም አልቀመሽ በእኔ እንሂድ